ሰላም ሰላም ውድ ኢትዮጵያውያን የሀገሬ ልጆች እንደምን አላችሁ? ዛሬም የአፋን ኦሮሞ ትምህርታችንን ቀጥላለን። ትምህርት 14 ላይ ደርሰናል። ዛሬ በአጭሩ የምንነጋገረው ስለ አፋን ኦሮሞ ስርዓተ ነጥብ ይሆናል። እንግዲህ እስካሁን በተማርንበት አግባብ የአማርኛ ስርዓተ ነጥብ እናውቃለን፣ የእንግሊዝኛ ስርዓተ ነጥብ እናውቃለን። አፋን ኦሮሞን ለመጀመሪያ ጊዜ የሚማር ሰው ስርዓተ ነጥብ ሊኖረው እንደሚችል ይገምታል። ግን ከሚያውቀው ተነስቶ የእንግሊዝኛውን ነው የአማርኛውን ነው የሚል ጥያቄ ሊኖራችሁ ይችላል። እሱም ባጭሩ እንመጣለን። እንግዲህ ስርዓተ ነጥብ በአፋን ኦሮሞ ስንመለከት አፋን ኦሮሞ የሚጠቀመው የእንግሊዝኛውን የስርዓተ ነጥብ ነው ማለት ነው። እንግዲህ በእንግሊዝኛ ውስጥ ያሉትን ስርዓተ ነጥቦች የተወሰኑትን ስማቸውን እዚህ እንዘረዝራለን። አጠቃቀማቸው ግን በእንግሊዝኛ የሚሰጡትን አገልግሎት በአፋን ኦሮሞ ይሰጣሉ ማለት ነው። ስለዚህ አንድ አረፍተ ነገር ሰርታችሁ መጨረሻ ላይ በአማርኛ 4 ነጥብ ታደርጋላችሁ። በአፋን ኦሮሞ አንድ አፋን ኦሮሞ አረፍተ ነገር ሰርታችሁ መጨረሻ ላይ የምታስቀምጡት 4 ነጥብ ሳይሆን 1 ነጥብ ወይም ፉል ስቶፕ ነው ማለት ነው። ምክንያቱም አፋን ኦሮሞ ራይቲንግ ሲስተም የእንግሊዝኛውን የስርዓተ ነጥብ ስለወሰደ ማለት ነው። እንግዲህ የመጀመሪያው ስርዓተ ነጥብ ምልክት ቱቃ ነው። ቱቃ ሊትራሊ ዶት ወይም ፖይንት ነጥብ ማለት ነው። ፉል ስቶፕ ማለት ነው። አገልግሎቱ ስቴትመንቶችን ፖዚቲቭ አረፍተ ነገሮችን ሰርተን ከጨረስን በኋላ ሙሉ አረፍተ ነገር ሰርተን ከጨረስን በኋላ መጨረሻ ላይ አረፍተ ነገሩን ለመደምደም እንጠቀምበታለን ማለት ነው። ምሳሌ ነው ያለን በኋላ። ሌላኛው መለቶ ጋፊ ነው። መለቶ ምልክት ነው። ጋፊ ጥያቄ ነው። መለቶ ምልክት ነው የሚለውን ያዙ። ጋፊ ጥያቄ ነው። እንግዲህ አሁን በምንነጋገርበት ጊዜ የምናገኛቸውን አዳዲስ ቃላት መያዝ አለባችሁ። መለቶ ምልክት ሳይን ማለት ነው። ጋፊ ጥያቄ ነው። እንግዲህ መለቶ ጋፊ ወይም ጥያቄ ምልክት ጥያቄ አረፍተ ነገሮች መጨረሻ ላይ እናስቀምጣለን። በአማርኛም በእንግሊዝኛም በአፋን ኦሮሞም ተመሳሳይ አገልግሎት ነው ያለው። በኋላ አንድ ምሳሌ እናያለን። መለቶ ራጄፋን ነው ኤክስክላሜሽን ማርክ ነው። ቃል አጋኖ አረፍተ ነገሮች መጨረሻ ላይ እናስቀምጠዋለን። መለቶ ወራቢ ኮቴሽን ማርክ ነው። ይሄ ደግሞ ትምህርት ጥቅስ ማለት ነው። እንግዲህ የኛ ያልሆነ ንግግር የኛ ያልሆነ ጽሁፍ የኛ አይደለም ብለን ለማመልከት የምንጠቀምበት ምልክት ነው። መለቶ ሀመቱ ቅንፍ ወይም ብራኬት ማለት ነው። እንግዲህ ኦፕሽን ለመስጠት ኦልተርኔቲቭ ለመስጠት ወይም ለማለት እንጠቀምበታለን። በአፋን ኦሮሞ እና በእንግሊዝኛ ያለው አገልግሎት ተመሳሳይ ነው። መለቶ ቆዱ ኮማ ማለት ነው። እንግዲህ በአማርኛ ነጠላ ሰረዝ ነው የምንጠቀመው። ይህ አገልግሎት እንግዲህ ተመሳሳይ ነገሮችን በአረፍተ ነገር ውስጥ ስንዘረዝር አንዱን ከአንዱ ለመለየት የምንጠቀምበት ነው። በእንግሊዝኛ እና በአፋን ኦሮሞ ተመሳሳይ አገልግሎት ይሰጣል። በአማርኛ ነጠላ ሰረዝ ነው የምንጠቀመው እንደምታውቁት። መለቶ ቡፋታ ጢቃ ሴሚኮለን እንግዲህ እንደ ኮማ ያው ነገሮችን በአረፍተ ነገር ውስጥ ሊስት የሚደረጉ ነገሮችን ሴፓሬት ለማድረግ የሚያገለግል ነው። ነገር ግን ከኮማ ከፍ ያለ ፖዝ አለው። ተመሳሳይ አረፍተ ነገሮች ተመሳሳይ ሀሳብ የሚያነሱ ቀጣይነት ያለው አይዲያ ሀሳብ የሚጠቅሱ አረፍተ ነገሮችን ሴፓሬት ለማድረግ እንጠቀምበታለን። በእንግሊዝኛና በአፋን ኦሮሞ ያለው አገልግሎት ተመሳሳይ ነው። ቱቃ ለማ ያው እንግዲህ ቱቃ ነጥብ ነው። ለማ ሁለት ነው። ቱቃ ለማ ማለት 2 ነጥብ ማለት ነው። ሊትራሊ እንግዲህ አንዳንድ ነገር ኢንትሮዲዩስ ለማድረግ ሰፋ ያለ ፖዝ ያለው ፓንክቹዌሽን ነው። ቆቤ ጉዴሱ ካፒታላይዜሽን በእንግሊዝኛ እንግዲህ ካፒታላይዝ መደረግ ያለባቸው ቃላት አሉ። በአረፍተ ነገር መጨረሻም መጀመሪያም መሀልም መጡ ካፒታላይዝ የሚደረጉ ለምሳሌ የሰው ስሞች፣ የታወቁ የድርጅት የተቋም ስሞች እንደዚሁም የአረፍተ ነገር መጀመሪያ ሁሉ ካፒታላይዝ መደረግ አለበት የሚል እና ሌሎችም ካፒታላይዜሽን ሩሎች አሉ። ያ ህግ ለአፋን ኦሮሞም ይሰራል። ስለዚህ ካፒታላይዜሽን ወይም ቁቤ ጉዴሱ ቁብ ጉዴሱ ያው ኮምፓውንድ ወርድ ነው። ቁብ ጉዴሱ ወይም ቁቤ ጉዴሱ ቁቤ ካፒታላይዝ ማድረግ ፊደልን ካፒታል ሌተር አድርጎ መጻፍ ማለት ነው። ስለዚህ በእንግሊዝኛ የምናውቀውን ህግ በአፋን ኦሮሞ እንተገብራለን ማለት ነው። አገልግሎቱ ካፒታላይዜሽን ወይም ቁብ ጉዴሱ ተመሳሳይ ስለሆነ
መለቶ ሁዳ አፖስትሮፍ ሳይን በአፋን ኦሮሞ ያለው አገልግሎት ከእንግሊዝኛ ካለው አገልግሎት የተለየ ነው። ይሄ ነው ብቸኛው ምልክት በአፋን ኦሮሞ መለቶ ሁዳ ሰገሌ ሁዳን ሪፕሬዘንት የሚያደርግ ነው። እሱን በፕሪቪየስ ኦዲዮዎች በስፋት ሄደንበታል። በአፋን ኦሮሞ ግን ማነው በእንግሊዝኛ አፖስትሮፍ ሳይን ፖሴሽን ለማመልከት ለምሳሌ ከበደስ ቡክ ስትሉ አፖስትሮፍ ታስቀምጣላችሁ የከበደ መጽሐፍ ማለት ነው። ስለዚህ በእንግሊዝኛ ፖሴሽን ያመለክታል። በአማርኛ ያው አንጠቀምበትም። ራዘር ያው የሚለውን ፕሪፖዚሽን ወይም መስተጻምር እንጠቀማለን። እንግዲህ በአፋን ኦሮሞም ልክ እንደ አማርኛው የሚል ፕሪፖዚሽን ነው የምጠቀመው። በአፋን ኦሮሞ ከን ነው። ስለዚህ አፖስትሮፍ ሳይን ያለውን አገልግሎት ከን የሚለው ፕሪፖዚሽን ይተካልናል። ምሳሌዎች እንመልከት። እንግዲህ ምሳሌ በአፋን ኦሮሞ ፈኬኛ ነው። ፈኬኛ ማለት ምሳሌ ማለት ነው። አንደኛ ምሳሌ ጫላን መርቃ ኛቴ ፉል ስቶፕ ታደርጋላችሁ ልክ እንደ እንግሊዝኛው ማለት ነው። ጫላ ገንፎ በላ 4 ነጥብ ታደርጋላችሁ ለአማርኛው ማለት ነው። መርቃ ገንፎ ማለት ነው። ያዙ አዲስ ቃል። ጫልቱን ዮም ዴሴ ጫልቱ መቼ ወለደች? የጥያቄ አረፍተ ነገር ነው። ጫልቱ መቼ ወለደች? የጥያቄ ምልክት መጨረሻ ላይ እናደርጋለን። ዴሴ ወለደች ማለት ነው። መነሻ ግሱ ደኡ ነው። ደኡ መውለድ ነው ለሴት። ያዙ አዲስ ቃል። ሶስተኛ መቱ ጅማ ነቀምቴ ፊ አምቦን መጋሎታዳ። መቱ ጅማ ነቀምቴና አምቦ ከተሞች ናቸው። ስለዚህ ከተሞች እየዘረዘርን ስለሆነ በአፋን ኦሮሞ ኮማ በአማርኛ ነጠላ ሰረዝ ተጠቅመናል ማለት ነው። ቶኩማን ሁምና አንድነት ኃይል ነው። ይሄ ደግሞ ቃል አጋኖ አረፍተ ነገር ስለሆነ መጨረሻ ላይ የቃል አጋኖ ምልክት ተጠቅመናል ማለት ነው።